ከፍተኛ የሰማችሁት የመህር ክፍያ ስንት ነው? 10 ሚሊዮን ብር። 10 ሚሊዮን ማሻአላ። እሺ አያቱን አህመድን ለአልአሚን ያህያ በ10 ሚሊዮን ብር አጋብቼለታለሁ። በውክልናዬ አጋብቼለታለሁ። እኔም በተባለው ማህል መሰረት ለአልአሚን ያህያ ጋብቻውን ተቀብዬለታለሁ። እምትሳለ ሊአምሪላህ። ወንዶችዬ የመህር ዋጋ በሚሊዮን ተጀምሯል አሉ። እንግዲህ ወገባችሁን ጠበቅ ጥርሳችሁን ነከስ አርጋችሁ ስሩ፣ ካልሆነ ሰንግለን ልንቀር ነው። መጀመሪያ መብሩክ ብለናል። ሲቀጥል ግን ይሄ ነገር ውርስ ነው ወይስ መህር ነው? ሰሞኑን ማህበራዊ ሚዲያን ያጥለቀለቀ የሁሉም ሰው አፍ ላይ ያለ ብዙዎቻችንን የከፋፈለ አንድ ጉዳይ አለ። ጉዳዩም አንዲት ወጣት የሙስሊም ሴት ናት። ጥያቄዋ ግን በሚሊዮኖች የሚቆጠሩ ሰዎችን አስደንቋል፣ አነጋግሯል፣ አከራክሯል። 10 ሚሊዮን ብር! አዎ በትክክል ሰምታችኋል። 10 ሚሊዮን ብር ለመህር ተጠይቋል። ይህ ገንዘብ ለትዳር መሰረት የሚሆነውን የመህርን ትርጉም እንዴት ቀየረው? ከእስልምና መርሆች ጋር ይጣጣማል ወይስ ይጋጫል? ዛሬ በሙስሊሙ ማህበረሰብ ውስጥ አዲስ የክርክር ማዕበል የፈጠረውን የመህር ጉዳይ ከጥልቅ ሃይማኖታዊና ማህበራዊ እይታ ጋር እንቃኛለን። አብራችሁን ቆዩ። መህር ማለት አንድ ሙስሊም ወንድና ሴት ለአቅመ ኒካህ ሲደርሱ ሊጋቡ ሲሉ ማለት ነው ለሴቷ የሚሰጣት ስጦታ ወይም ለቤተሰቦቿ የሚያቀርበው ስጦታ ማለት ነው። ብዙዎች ስጦታ ስለሚመስላቸው ነገር ግን መብት ስለሆነ መህር እናውራ። መህር በእስልምና ከሙሽራው ለሙሽሪት የሚሰጥ የግዴታ ስጦታ ነው። መህር አክብሮትን፣ ኃላፊነትንና ቁርጠኝነትን ያሳያል። ከመጠን በላይ የተጋነነ መህር መሆን የለበትም። በጣም ቀላል የሆነ መህር እንኳን በቅንነት ከተሰጠ ትርጉም አለው። መህሩን በግልጽ ተወያዩበት። እሳቤው ምን እንደሆነና ከሁለታችሁ ሴቶች ጋር እንዴት እንደሚስማማ በደንብ ምከሩ። አስታውሱ፣ ትኩረታችሁ ምን ያህል መጠን ይሰጠኝ ወይም ምን ያህል መጠን ልስጥ የሚለው ጉዳይ ላይ ሊሆን አይገባም። ትኩረታችሁን አንድ አስፈላጊ ኢስላማዊ ትዕዛዝ መፈጸም ላይ ብቻ አድርጉት። ለእናንተ ትርጉም ያለው መህር ምንድን ነው? መህርን ማጋነን የተጠላ ነው። በላጭ የሆነው የኒካህ አይነት መህሩ ቀለል ያለበት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በላጭ የሆነው ኒካህ መህሩ ቀለል ያለበት ነው። ዑለማዎችም ይህንን ነገር ሲያብራሩ መህርን አለቅጥ ማጋነን የተጠላ መሆኑን ነው። እንዲሁም መህር ከተጋነነ ትዳራቸው በረካ እንዳይኖረውና የከበደ ትዳር እንዲሆንባቸው ሰበብ ሊሆን እንደሚችል ጭምር ያመለክታል። አንቺ ውድ እህቴ ሆይ ኒካህ ሲቀርብልሽ የመጀመሪያ መስፈርት ልታደርጊ የሚገባው ዲን መሆን አለበት። ለህይወትሽ አጋር ውሃ ጣጭሽ ልሁን ኒካህ እንሰር ብሎ ለሚመጣውን ምርጫሽና መስፈርትሽ ዲኑን አድርጊበት። መስፈርትሽን ዲን መኖሩን ካደረግሽ ብታጠፊ ይታገስሻል፣ ለአላህ ሲል ይንከባከብሻል፣ ለልጆችሽ መልካም አባት ይሆንልሻል፣ ቤተሰቦችሽን ያከብርልሻል። ኢማን ካለው ሴት ልጅ በኢስላም ያላትን ክብር ይረዳል። አንቺ ውድ እህቴ ሆይ በአሁኑ ጊዜ አብዛኛዎቹ ሴቶች ወንድሞችን ከኒካህ በማሸሽ ላይ ተሰማርተዋል። ገና ለገና ለጋብቻ ጥያቄ ሲነሳ ምን አለው፣ ቤት አለው፣ መኪና አለው፣ የት ነው የሚኖረው እያሉ ወንድሞችን ከኒካህ እያሸሹ ይገኛሉ። ቀላል የማይባል መህር አናታቸው ላይ እንቆልላለን። በአሁን ጊዜ የትኛዋ ሴት ትሆን መህሯን በትንሽ ገንዘብና በቁርአን መሰረት የምትፈጽመው? መህር በኢስላም የተፈቀደ ነው፣ ግን ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መህሯን ያሳነሰች ሴት በኑሮዋ ላይ በረካን ታገኛለች። አንቺ ውድ እህቴ ሆይ ትዳርሽን ገና ከጅምሩ የጋብቻን ጣጣ ቀለል ወይንስ አነስ ካደረግሽለት ከኒካህ በኋላ ወደ ባልሽ ቤት ስትገቢ አላህ ሪዝቁን ያበዛልሻል። በምድር ላይ አንድም ተንቀሳቃሽ የለችም ሪዝቋ በአላህ ላይ ቢሆን እንጂ። አላህ ቃሉን አያጥፍም።
ኒካ አስሮ ትዳር የመመስረት ንያችንን ከሐራም ለመሸሽ ለዒባዳ ለማሳለፍ ጉድለት ለመምላት እናድርገው። ኒካ ራሱን የቻለ ሙሉ ኢባዳ ነው። ሁሉም ኢባዳ ደግሞ ወደ አላህ ያቃርባል። ስለዚህ ኒካህ ውስጥ ደስታ፣ ሙሐባ፣ እዝነት፣ ሀብት ወይም ሪዝቅ፣ የኑሮን በረካ፣ መብቃቃት አላህ ያደርግለታል። አንቺ ውድ እህቴ ሆይ በደንብ አድርገሽ አስተዊ። ይህን የመሰለ ድል ስታገኝ ለዱንያ ጥቅም ብለሽ አትሽሺ። ደስታና መረጋጋትን ነው አይደል የምትፈልጊው? መፍትሄው ወደ አላህ መቃረብ ነው። ወደ አላህ ከሚያቃርቡ ነገሮች አንዱ ደግሞ ኒካህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ትዳር የሌላት ሴት ምስኪን ናት። ኒካህ ለምትናፍቁ አላህ ሷሊሑን ይወፍቃችሁ። በትዳር ያላችሁ እስከ ጀነት አላህ ያዝልቃችሁ። አንድ ሸህ ምን ተብለው ተጠየቁ መሰላችሁ? የሴት ልጅ መህሯ ስንት ነው ብለው ጠየቋቸው። ሸይኹም ሱናውን ፈልገህ ከሆነ ይህ ነው፣ በዚህ መጠን የተወሰነ ነው አልልህም። ግን አላህ ሀብትን ካገራለህ አካልህ ለምትሆነው አካልህን አትሰስት። ነገር ግን ትልቁ የሴት ልጅ መህር ልታዝንላት፣ ላትበድላት፣ ላታስከፋት፣ ልታስብላት፣ ላትጎዳት፣ ልትሳሳላት፣ ልታስደስታት፣ ላታሳዝናት፣ እንደ ወላጆቿ ልትሆንላት፣ እንደ ቤተሰቦቿ ልትንከባከባት ነው አሉት። ሌላው ወላጆች ልጃቸውን ለትዳር ሲጠየቁ መህር በማስወደድ የልጃቸውን ህይወት እያበላሹ ማየቱ የተለመደ ሆኖ መጥቷል። ልጃቸው ባልሆነች የሽያጭ ዕቃ በዋጋ ይደራደሩባታል። ያ ሰላም! በስተመጨረሻም እነሱም ያሰቡትን ሳያገኙ እሷንም ቁም ነገር ላይ ሳትወድቅ እድሜዋን በከንቱ ያሳልፉባታል። ወደ ሐራምም እንድትገባባ ሰበብ ይሆኑባታል። ልጃቸውን ለትዳር ጠያቂ ሲመጣ ዲኑንና አኽላቁን አይተው ጀባ ሊሉት የሚገባው አይደለም በመህር ሊደራደሩት። ለዛውም በዚህ በአኺሩ ዘመን 50 ሴት አንድን ወንድ ይመኛሉ በተባለበት ጭራሽ እንደ ጨረታ የብር ድርድር። ሐራም አለይኩም አዩሃል ወላጆች። ነብዩ ሰለላሁ ዐለይሂ ወሰለም በረካ ያለው ትዳር መህሩ ቀለል ያለው ነው አሉ። መህር አታካብዱ ወላጆች። አንቺም እህቴ እንደዛው አሁን ከሚሰጥሽ ረብጣ ብር የወደፊቱ ትዳርሽ በረካ ሊኖረው ይችላል።